ታዋቂው ድምፃዊ ሰማኝ በለው ከዚህ ዓለም በሞት መለየቱ ተገለጸ። ድምፃዊ ሰማኝ በለው ሰሜ ባላገሩ በሚል ቅጽል ስሙ የሚታወቅ ይህ ተወዳጅ ድምፃዊ ደቦት እንስራና አረምኑን ሰጠች በሚል ተወዳጅ ሙዚቃዎቹ ይታወቃል። ድምፃዊ ሰማኝ በለው ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኝ በለው በተለያዩ የባህልና ሌሎች ይዘቶች ያላቸው የሙዚቃ ስራዎችን ለአድማጮችና ተመልካቾችን በማድረስ ይታወቃል። ድምፃዊ ሰማኝ በለው ባለትዳርና የአራት ልጆች አባት እንደነበር ፋና ከቤተሰቦቹ አገኘሁት ያለውን መረጃ አጣቅሶ ዘግቧል። መነሻውን ደሴ አድርጎ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ የትራፊክ አደጋ የ31 ህይወት ሰዎች አለፈ። ሰኔ 8 ቀን 2018 ዛሬ ጠዋት በደሴ ኮምቦልቻ መካከል ሃርጎ በተባለ ስፍራ በደረሰ የመኪና አደጋ የ28 ሰዎች ህይወት ማለፉ መዘገባችን ይታወሳል። አሁን ደግሞ አደጋው የሟቾች ቁጥር መጨመሩን ፖሊስ ያስታወቀ ሲሆን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ እንደገለጸው በአደጋው ህይወታቸውን ያለፉ ሰዎች ቁጥር 31 ደርሷል። አደጋው የደረሰው በተለምዶ ከደሴ ወደ ኮምቦልቻ በሚወስደው ሃርጎ ኤስ መንገድ መታጠፊያ እየተባለ በሚጠራው አካባቢ ከንጋቱ 12 ሰዓት መሆኑን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ የሆኑት ኮማንደር ጌታቸው መህዬ ተናግረዋል። ተሽከርካሪው ከ100 ሜትር በላይ ርዝመት ያለው ገደል ውስጥ መግባቱን ተከትሎ ሹፌሩን ጨምሮ የ31 ሰዎች ህይወት ሲያልፍ በ33 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን ኮማንደር ጌታቸው ለአማራ ሚዲያ ኮርፖሬሽን ገልጸዋል። ተሽከርካሪው 64 ሰዎችን አሳፍሮ በመጓዝ ላይ እንደነበር ያነሱት ኮማንደር ጌታቸው ተጎጂዎች በደሴና በኮምቦልቻ ሆስፒታል ሕክምና የተደረገላቸው እንደሆነም አንስተዋል። የአደጋው መንስኤ እየተጣራ መሆኑንም ፖሊስ አስታውቋል። የሶማሌላንድ ፕሬዝዳንት ታሪካዊ የተባለውን የስራ ጉብኝት በእስራኤል ጀመሩ። እስራኤል ለሶማሌላንድ የሀገርነት እውቅና ከሰጠች በኋላ ለመጀመሪያ ጊዜ የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ እና ቀዳማዊት እመቤት ፋውዶሳ ሮቤል ቴልአቪቭ ገብተዋል። እስራኤል ሲደርሱም በፕሬዝዳንት ይስሐቅ ሄርዞግ አቀባበል ተደርጎላቸዋል። ፕሬዝዳንት አብዱራህማን አህመድ ለ35 ዓመታት ህዝባችን ሰላማዊና ዲሞክራሲያዊ ሀገር ሲገነባ ለዓለም ታዩናላችሁ ስንል ጠይቀን ነበር። መጀመሪያ መልስ የሰጠችን ግን እስራኤል ናት በማለት ጉብኝታቸውን አዲስ የታሪክ ምዕራፍ መክፈቱን ገልጿል። ፕሬዝዳንቱ በቆይታቸው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሰፊ ውይይት የሚያደርጉ ሲሆን በዋናነት በጸጥታ፣ ንግድ፣ ቴክኖሎጂና ታዳሽ ኃይል ላይ ይመክራሉም ተብሏል። በአፍሪካ ቀንድ ወቅታዊ ሁኔታዎችና የጋራ ጥቅሞች ላይ ዙሪያም ውይይት እንደሚመክሩ ተነግሯል። የአማራ ክልል ካውንስል ከ6 ወር በፊት ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር በናይሮቢ ተወያይቶ እንደነበር አስታወቀ። በአማራ ክልል የሚካሄደውን በመሳሪያ የታገዘ ግጭት ለማስቆም ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር በኬንያ ዋና ከተማ ናይሮቢ ውይይት መደረጉን የአማራ ክልል የሰላምና ካውንስል አስታውቋል። ውይይቱ የተካሄደው ከዛሬ 6 ወር በፊት እንደሆነ የካውንስሉ ዋና ሰብሳቢ አቶ ያየራድ በለጠ ለአዱ ራዲዮ ተናግረዋል። ክልሉ ወደ ሰላማዊ እንቅስቃሴ እንዲመለስ ካውንስሉ በዓመት ውስጥ የሰራውን ስራ አስመልክቶ ከአዱ ራዲዮ ጥያቄ የቀረበላቸው የካውንስሉ ዋና ሰብሳቢ አቶ ያየራድ የድርድር አማራጭን ለመክፈት ከተካሄዱ ውይይቶች መካከል ናይሮቢ የተካሄደው ውይይት ይገኝበታልም ብለዋል። ኑሯቸውን በውጭ ሀገር ካደረጉ ከፋኖ ጋር ግንኙነት አላቸው በተባሉ ግለሰቦች የተሳተፉበት ውይይት እንደሆነ የጠቀሱት ውይይቱ ያለ ውጤት ቢጠናቀቅም በጎ ጅማሬ ነውም ብለዋል። ከዚህ ቀደም በካውንስሉ አመቻችነት በተካሄደ ውይይት ከ200 በላይ የፋኖ ታጣቂዎች የሰላም አማራጭን ተቀብለው ወደ ማህበረሰቡ መቀላቀላቸውንም አቶ ያየራድ ተናግረዋል። አሜሪካና ኢራን የገቡበትን ጦርነት ለመቋጨት የሚያስችል የሰላም ስምምነት ላይ ደርሰዋል። ስምምነቱ አርብ የሚፈረም ሲሆን ከዛሬ ጀምሮ ኢራን ጥቃት ማድረሷ እንደምታቆም ተገልጿል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ሀገሬ በሁለቱ ኃይሎች መካከል የተፈጠረውን ልዩነት ለማጥበብ ስትሰራ ቆይታለችም ብለዋል። ዘላቂ ተኩስ አቁም ለማድረግ የሚያስችል ስምምነት ላይ ቴህራንና ዋሽንግተን መድረሳቸውን ያስታወቁት ሻሪፍ ሊባኖስን የሚያጠቃልል ውል መሆኑን አረጋግጧል። የኳታር አደራዳሪዎች ከ14 እስከ 15 ሰዓት ከፍተኛ ውይይት አድርገው የመጣ ውጤት መሆኑን ታውቋል። በስምምነቱ መሰረት ሆርሙዝ ሰርጥ ሙሉ በሙሉ ይከፈታልም ተብሏል። አሜሪካም ሰርጡን በ30 ቀናት ውስጥ የመክፈት ግዴታ አይኖርባትም ብሏል። በዚህ ስምምነቱ በአሜሪካ ቁርጠኝነት ልክ የሚመዘን መሆኑን ያስታወሰችው ቴህራን ዋሽንግተን የቤት ስራዋን መስራት እንዳለባት አሳስባለች። አሜሪካ በኢራን ዙሪያ ካሉ አካባቢዎች ጦሯን ማንሳትም ይኖርባታል። በዚህ ስምምነት በ60 ቀናት ውስጥ ኒኩለርን ጨምሮ ቁልፍ ጉዳዮችን ውይይት እየተደረገባቸው መፍትሄ የተሰጣቸው ይሄዳሉ፣ ለቀጠናውም ሰላም ይመጣል የሚል እምነት ተጥሏል። ያም ሆኖ ግን ስምምነቱ ጥያቄ ያለበት መሆኑን የአሜሪካ ፖለቲከኞች ማንሳት ጀምረዋል። ሪፐብሊካኑ ሴናተር ሊንድሴ ግራም እና የቀድሞ የትራምፕ ምክትል ፕሬዝዳንት ማይክ ፔንስ ተጠቃሽ ናቸው።
ጀርመን፣ ጃፓን፣ ጣሊያን፣ ፈረንሳይ፣ እንግሊዝ፣ ቱርክ እና ኒውዚላንድ ስምምነቱን በበጎ ከተመለከቱ ሀገራት መካከል ናቸው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ለስምምነቱ የሰሩትን ሁሉ አመስግነዋል ሲል ዘ ዋሽንግተን ፖስት ሲኤንኤን ዘግበዋል።